واعلم أوك أن الأمة حزب باتقال يعلم حزب لو اجتمعت بالسباسبو على أن ينفوك بشيء أنتن بعندات نجر لي تقموه بالسباسبو من بلو لم ينفعوك إلا بشيء قد كتبه الله لك دي تقمو أيتلوم الله يصاف لهن كالونا بستقر صدقة والله تلك مدانيتنا صدقة بلان يانسال صدقة قطان يبردال صدقة خير يتشال يامتال صدقة رزق يصفال أنفق ينفق عليك ست يستحل نو ملائكة يوردال يا رب ميلقسون تأمرلت أفافلت انبيالون ميقواترون دقمو من بلبت أطفابت إلال ሶስተኛው ዱዓችን ሙስተጃብ እንዲሆን ቀልባችን መመሰጥ አለበት ጥርጣሬ የሚባል ነገር ገፍላ የሚባል ከኛ መራቅ አለበት ትኩረታችንን ወደ አላህ ማድረግ አለብን የአላህ መልእክተኛ ምን አሉ ኡዱላህ ወአንቱም ሙቂኑን ቢልኢጃባ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት ወዕለሙ እወቁ أن الله عز وجل لا يقبل دعاء من قلب غافل الله الله سلتشو كونه غافل كونه قلب دعانا يقبلم ممسط يفلقال ودا قبلة زورة يا رب بلا تجنكنجي دعاء سترك اندزي ودزا ورين دين هيدا ممسط تكرت مادرك يقوم له رب العالم في دعاء መከራዎች ሲበዙ ጭንቅ ሲል የሚዞረው ደማን ነው ወደ አላህ ነው አደጋውን ያየን ነው በላዎች እየመጡ ነው የመሬት መንቀጥቀጡ በየጊዜው ይሰማል ግን ዛሬም ተንቀጠቀጠ ንዝረት ተሰማ ነገም እንደዚህ ሆነ ባለፈም እንደዚህ ሆነ አላህ ይዘንልን እንላመደውና ምንም አይመስለንም አንዴ ግን ከመጣ አደጋ ነው ሁሌ እንደ ምሳሌ እናገረዋለሁ ምሳሌ ድሮ ታሪኮችን መናገር ሰው በደንብ እንዲገባን በዘመናችን የተከሰተን ስንመለከት እንረዳዋለን የዛሬ አመት ከምናምን ቱርክና ሶሪያ ድንበር ላይ የመሬት መንቀጥቀጡ ምን ሰራ አልሰማንም በዜና አላየንም በቴሌቪዥን መስኮት ስንት ኸልቅን ያለቀው ስንት ፎቅን የተደረመሰው የአላህ ትእዛዝ የመጣ ጊዜ ማንም ሊቀለብሱ አይችልም ወንጀሎች ሲበዙ የተለያየ ነገር ግፍ በደል ሰው ሲያለቅስብን የተለያየ ነገር ሲመጣ ሰው ወንጀልን ሲደፈር አላህ ቅጣቱን ያመጣል ظهر الفساد في البر والبحر በባህሩም በየብሱም መከራው ተገለጸ መከራ መጣ ምን አይነት መከራ የመሬት መንቀጥቀጥ ምን አይነት መከራ ማዕበል ውሃ የሚያሰምጥ በጀልባ ላይ ስትሄድ የሚያሰምጥ በምን ምክንያት بما كسبت ايدي الناس የሰው ልጆች በሰሩት ወንጀል አላህ ليذيقهم بعد الذي عملوا ከሰሩት ወንጀለው ከፊሉን ሊያቀምሳቸው እንደ ወንጀላችን መጠን አይደለም ቅጣቱ ትንሽ ነው ለምን لعلهم يرجعون ሊመለሱ ዘንድ ተውባ እናድርግ ምህረት እንለምን ዱዓም ስናደርግ ጭንቀት አላህ እንዲያስወግድልን አይደል ትልቁ ዱዓችን ያ ረብ ጌታችን ወይ እያንቀላፋን ተኝተን ከመሄዱት እንዳታደርገን ከመልካም ስራ ዘንግተን ኸይርን ስራ ርቀን ሸር ላይ ወድቀን እንደ አደጋ ካመጣባች ሰዎች እንዳታደርገን ጌታችን ወይ ምህረት ለግሰን ወንጀላችንን ማረን ብለን እጃችንን አንሳ ስለዚህ የመጣው በላ والله ከባድ ነው ዱዓ እናድርግ አላህ ቅጣቱ ሲመጣ ከባድ ነው በሰሞኑ ጋዛን ፍልስጤምን ገሃነም አደርጋለሁ ሲል አላህ ያመጣውን ተመለከተ አይደል አሜሪካ ላይ ያመጣውን ሰዲድ እሳት በቃ የሱ ኩን ፈየኩን ሁን ካለ ምድር ከተሰነጠቀች ሁላችንን ይዛት ወይዳለች ባህሩንም ካዘዘ ያጥለቀልቀናል የኑህ ህዝቦችን ከታችም ውሃ ወረደ አላህ ቻይ ነው ከላይም ዝናብ አመጣና አጥለቀለቃቸው በባህር የጠፉ አሉ ታሪክ ቁርአን የነገረን በጮህት የጠፉ አሉ ድንጋይ ያዘነበባቸው አሉ ዛሬ ወንጀሎች በስተዋል በደል በስተዋል ሰደቃ ላይ ንበርታ ሰደቃ والله ትልቅ መድኃኒት ነው ሰደቃ በላን ያነሳል ሰደቃ ቁጣን ያበርዳል ሰደቃ ኸይር የተሻለ ያመጣል ሰደቃ ርዝቅ ያሰፋል አንፍቅ ينفق عليك ስጥ ይሰጣል ነው መላእክት ይወርዳል ያ ረብ ሚለግሰውን ጨምርለት አፋፋለት እንቢያለውን ሚቋጥረውን ደግሞ ምን በልበት አጥፋበት ይላል استغفار እናብዛ ተውባ እናድርግ استغفار በላን ይመልሳል ሰደቃ በላን ይመልሳል ሰደቃ በተለይ በድብቅ ሚሰጥ ሰደቃ የአላህን ቁጣ ያበርዳል የአላህን ቁጣ እንዲርቅ ያደርጋል አሉ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስራ የሚሰራ ሰው ጥሩ ስራ የሚሰራ ሰው ኸይር ላይ ሁሉ የሚገኝ ሰው
መጥፎ አወዳደቅ አይወድቅም። አብዱላህ ኢብኑ አባስ አሉ ነብዩን ሲናገሩ ቢወድቁ እንኳን መደገፊያ ያገኛል፣ ሙሉ ለሙሉ አይወድቅም። ሰደቃ ላይ እንበርታ፣ በላን ያነሳልናል። የኔ ወንጀል ይሆናል ጌታዬ ብለን ዱዓ እናድርግ። ሰው ላይ አንቀስር። ስንቱን አስለቅሼ ነው፣ ስንቱን አልቅሶብኛል፣ ስንቱን አስከፍቻለሁ። ጥያቄያችን ወደዛ አድርገን እስትግፋር እናድርግ፣ ዱዓ እናድርግ። ዱዓ ለምን ከተባለ ዱዓ ኢባዳ ስለሆነ ነው። የኢባዳዎች ሁሉ ትልቁ አንኳሩ ዱዓ ነው። الدعاء አሉ ነብዩ ሰለላሁ ዐለይሂ ወሰለም هو العباده ዱዓ ራሱ ኢባዳ ነው። አላህም አለ وقال ربكم ጌታችሁ አለ ادعوني ለምኑኝ አስተጅብ ለኩም እቀበላችኋለሁ ان الذين يستكبرون عن عبادتي አያችሁ ዱዓ ኢባዳ ስለሆነ አን ዱዓ ያላል አን عبادتي እነዛ እኔን ከመገዛት እኔን ከመለመን የሚኩራሩ ሰዎች ወደ ኋላ የሚሉ ሰዎች ጀሃነም ውስጥ ተዋራጆቹን ይገባታል አለ አላህ Subhanahu Wa Ta'ala። አላህ ሳይለመን ሲቀር ይቆጣል። ጭንቀት ሲመጣ መከራው ሲመጣ መከራን ሊያነሳ የሚችል ማን ነው? አላህ ነው። አመን يجيب المضطر اذا دعاه ሰው ጭንቅ ጥብብ ሲለው ችግር ላይ ሲሆን ሲለመን የሚቀበል ማን ነው? ከአላህ ውጭ ሌላ አለ? ويكشف السوء መጥፎን ነገር የሚገልጽ የሚያነሳ ويجعلكم خلفاء الارض በመድር ላይ ተተኪም ያደርጋችሁ አኢላሁማ አላህ ለመሆኑ ከአላህ ውጭ አለ? ማን አለ? ቀሊላን ማ ተዘከሩን ይላል አላህ Subhanahu Wa Ta'ala። መለመን አላህን መጠየቅ ነብዩ ሰለላሁ ዐለይሂ ወሰለም አላህን ብቻ መጠየቅ እንዳለብን ሲያስረዱን ታላቁን ሰሃባ አብዱላህ ኢብኑ አባስ ያጎታቸውን ልጅ መከሩት። ኢዛ ሰአልተ ፈስአልላህ መጠየቅ ከፈለክ ማንን ጠይቅ? አላህን ጠይቅ፣ ሀብታም የሆነውን ጌታ። ወኢዛ ስተአንተ መታገዝን ከፈለክ መረዳት ከፈለክ ፈስተኢን ቢላህ በአላህ ተረዳ አሉትና ትልቅ የተወኩል መልእክት ነገሩት። ወዕለም እወቅ አነ ልዑማ ህዝብ በአጠቃላይ የዓለም ህዝብ ለው እጅተመዐት ቢሰባሰቡ አላ አን የንፈውከ ቢሸይእን አንተን በአንዳች ነገር ሊጠቅሙህ ቢሰባሰቡ ምን ቢሉ ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ ሊጠቅሙ አይችሉም አላህ የጻፈልህ ካልሆነ በስተቀር ማንም ሰው ቢሰባሰብ እከሌን ሀብታም እናድርግ እንድናደርሰው ቢል አላህ ከጻፈለው ውጭ በጭራሽ አሉት። በተቃራኒው ወለው እጅተመዑ አላ አን የዱሩከ ቢሸይእን አንዳች ነገር አንተን ሊያጠፉ ሊጎዱህ ቢፈልጉ ምን ቢሉ ለም የዱሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይክ አላህ በአንተ ላይ ካልጻፈብህ ድረስ አንተን ሊጎዳ የሚችል ማንም የለም። ስለዚህ የሚጠየቀው ማን ነው? አላህ ነው። አላህን ለምን من لم يسأل الله يغضب عليه اللهን ማይለምን ሰው አላህ ይቆጣበታል። لا تسألن بني آدم حاجة واسأل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب سبحان الله አላህን ለምን ሐጃህን ጠይቀው። በሩን ያልዘጋውን ጌታ ሲለምን የሚደሰተውን ጌታ አትጠይቅ። የሰው ልጅ አትጠይቅ። ሰው ሲጠየቅ ይከፋል። አላህ ደግሞ ሳይጠየቅ ሲቀር ይቆጣል። ሰው ሲጠየቅ ነው የሚከፋው፣ ሳይጠየቅ ሲቀር ደስ ይለዋል። አላህ ሲጠየቅ ይደሰታል። ዛሬም ነገም ሁሌም ብትጠየቁ አላህ ይደሰታል። እችን ሐዲስ ስሙ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲመክሩ ምን አሉ? ዑባደት ኢብኑ ሳሚት ባስተላለፉት ሐዲስ እንዲህ አሉ። ማ አለል አርድ በምድር ላይ አንድም የለም ሙስሊሙን የድዑ አላህ ተዓላ ቢዳዕወትን ኢላ አታሁ አላሁ ኢያሃ አንድ ሙስሊም የለም በምድር ላይ አላህን አንድን ጥያቄ ጠይቀው ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ አው صرف عنه من سوء مثلها ወይም ደግሞ የሆነች ነገር ጠይቆ የሚመጣበት መጥፎ ነገር ነበር ያ የጠየቀው ነገር መጥፎን ነገር የቀለበሰለት ቢሆን እንጂ ስንት ነገር ተቀልብሷል። ኪሳራ ሊመጣ ነበር፣ በላ ሊመጣ ነበር። አንተ አፍያ ጠይቀሃል፣ አንተ ሀብት ጠይቀሃል፣ የሆነ ጉዳይን ሀጃን ጠይቀሃል። ያ ሀጃ ይቀርና በላው ምን ይላል? ይቀለበሳል። በሌላ ዘገባ ላይ ደግሞ አው يدخر له من الاجر مثلها ይላል። ያን የሚመስል አጅር አላህ ነገ ለውመል ቂያማ ያስቀምጥለታል። ለሰላት ሰግደን ጾም ጾመን ሰደቃ ሰጠን ነገን እንደምንከጅለው ዱዓውንም አላህ ምን ያደርገዋል? ለነገ ያስቀምጠዋል። አላህ ተጠይቆ ምን ያደርግም? አያሳፍርም። ስለዚህ አላህን ስንለምን በዚህ ልባችን ለሱ ክፍት አድርገን
ዝቅ አድርገን የዱዓ አደቦች አሉ። በዚህ ዱዓ አላህን መለመን በመልካም ስሞቹን በማንሳት ከዱዓዎች ሁሉ ሩቡብያን የጌትነትን አንድነቱን ይሄን ልናበዛ ይገባል። ቁርአን ላይ አላህ ብዙዎችን ዱዓ አይነት ሲቀር ረበና አቲና ፊ ዱንያ ሐሰና ረበና ላ ቱዚግ ቁሉበና ረበና እያለን ጌታችን ወይ ከዚህ መከራ አንሳ አድነን ብለን አላህ ስብሓንሁ ወተዓላን መማፀን፣ በአላህ ስብሓንሁ ወተዓላ ላይ ጥሩ ጥርጣሬን ማድረግ፣ ልባችንን ለሱ ክፍት ማድረግ። ከዱዓ አደቦች መካከል አንዱ ምንድነው? ዱዓ ሲደረግ እጅ ማንሳት ነው። እጃችንን ማንሳት ለምን ከተባለ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ? ኢነ ረበኩም ተባረከ ወተዓላ ሐዩን ከሪሙና፣ የእናንተ እኮ ጌታችሁ አላህ ሐይ ነው፣ ከሪም ነው፣ ቸር يستحيي من عباده من عبده يستحيي من عبده كبارو يفرال يا الله كبارو يفرال بمن إذا رفع يديه إليه ودس بارو الجن كف بادرق جزي بزرقا ساعات أن يردهما صفرا ببادو مملسن الله يفرال. الله أكبر. الله يفرال ببادو مملسن ببادو الملسن. ታዲያ ለምንድን ነው የተዳከምነው? በላዎች እየመጡብን ለምንድን ነው ያ ረብ ማለት የከበደን? ለምንድን ነው ማልቀስ የከበደን? ለምንድን ነው ካለንበት መጥፎ ተግባር መራቅ ያቃተን? ወላሂ የሰው ልጅ በሞተበት ነው የሚነሳው። በሞተበት ኸምር እየጠጣ አደጋው ቢመጣ በዛው ሀል ነው ነገ የሚቀሰቀሰው። ዝሙት ላይ ሆኖ ይሄ የመሬት መንቀጥቀጡ መጥቶ በዛው ቢሄድ በዛው ነው የሚነሳው። ሰላት እየሰገደም ከሄደ ሰላት እየሰገደ ይነሳል። ሐጅ ላይ ለበይክ አላሁመ ለበይክ እያለ ሲሞት ነቢዩ ሰለላሁ ዐለይሂ ወሰለም ዩብዓሱ የውመል ቂያማ ሙለቢየን አሉ። ነገ የውመል ቂያማ ለበይክ አላሁመ ለበይክ እያለ አላህን እየተማጸነ አላህን እየቀደሰ ይነሳል። ሌላኛው የዱዓ አደብ ወደ ቂብላ መዞር፣ እጅን ማዞር። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ይላሉ? የበድር ዘመቻ ዕለት ነቢዩ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ሊጋፈጡ በመጡበት ሰዓት የሙሽሪኮች ጦር 1000 የሙስሊሙ ደግሞ 317 አካባቢ ነበርና ነቢዩ ሰለላሁ ዐለይሂ ወሰለም አሉ ዑመር ፈስተቅበለ ነቢዩላህ ሰለላሁ ዐለይሂ ወሰለም ቂብላ ثم መደ የደይሂ ወደ ቂብላ ዞሩና እጃቸውን ከፍ አድርገው አላህን መማፀን ጀመሩ። ዱዓ ሙስተጃብ እንዲሆን ሌላኛው ይሄ አደብ ነው። ዱዓችን ሙስተጃብ እንዲሆን ዋናው ቁም ነገሬ ነው። የመጀመሪያው ዱዓ ስናደርግ አላህን አመስግነን ነብዩ ላይ ሰለዋት አድርገን ነው ዱዓ የሚደረገው። ነብዩ ሰለላሁ ዐለይሂ ወሰለም አሉ አንድ ሰው ተመለከቱት ዱዓ ያደረገ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ይሄ ሰው ዱዓ ሲያደርግ አላህን አላመሰገነ፣ ነብዩ ላይ ሰለዋት አላወረደ፣ ዝም ብሎ ሀጃውን ይጠይቃል። አጂለ ሃዛ ይህ ሰው ቸኮላ። ፈደዓሁ ጠሩት ወቃለ ለሁ አሉት ኢዛ ሰለ አሐዱኩም ፈልየብዳ ቢተሕሚድ ረቢህ ወሰናኢ ዐለይህ ወልዩሰሊ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ثم يدعو بما شاء አሉት። አንዳችሁ ዱዓ ስታደርጉ አላህን አመስግኑ፣ አወድሱ፣ በነብዩ ላይም ሰላዋት አውርዱ፣ ከዛ የፈለገውን ነገር ይጠይቅ ሀጃውን አሉ። ስለዚህ ዱዓ ሲደረግ ምንድነው? ሰላዋት አውርድን አላህን አመስግነን። ሶስተኛው ዱዓችን ሙስተጃብ እንዲሆን ቀልባችን መመሰጥ አለበት። ጥርጣሬ የሚባል ነገር ገፍላ የሚባል ከኛ መራቅ አለበት። ትኩረታችንን ወደ አላህ ማድረግ አለብን። የአላህ መልእክተኛ ምን አሉ? ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት። ወዕለሙ እወቁ አነላህ ዐዘ ወጀል ላ የቅበሉ ዱዓአን ሚን ቀልቢ ጋፊልን ላሂን። አላህ ስልቹ ከሆነ ጋፊል ከሆነ ቀልብ ዱዓን አይቀበልም። መመሰጥ ይፈልጋል። ወደ ቂብላ ዙራ ያ ረብ ብለህ ተጨንቀ እንጂ ዱዓ ስታደርግ እንደዚህ ወደዛ ወሬ እንዲህ አይደል። መመሰጥ፣ ትኩረት ማድረግ የቆምነው ረቡል ዓለም ፊት ነዋ። ዱዓ ስታደርጉ በአላህ ፊት ነው የቆምነው። ባለስልጣን ጋር አንድ ዳኛ ፊት የሆነ ፍርድ አለ ሲባል እንዴት ነው ኩምሱስ ምን አላህ ፊት ቆመን ወሬ መመሰጥ አላህ ዱዓ እንዲቀበላል። ሌላኛው በዱዓ ላይ አለመጠራጠር ወይም ደግሞ ከፈለገ ይስጠኝ ከፈለገ አይስጠኝ አያስፈልግም። ይሄ አይነት ዱዓ አላህ አይቀበልም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ዳአ አሐዱኩም ፈላ የቁል፣ አንዳችሁ ዱዓ ያደረገ ጊዜ እንዳይል አላሁመ እግፊር ሊ ኢን ሺእተ፣ አላህ ወይ ከፈለክ ማረኝ አይባልም።
ያ ረብ ማረኝ እንደሚምር እርግጠኛ ሆነ ማረኝ እንጂ ከፈለክ ማረኝ ከፈለካት ማረኝ አትበል። ወላኪን ያዕዚመ መስአላ ጥያቄውን ቁርጥ ያድርግ። ያ ረብ ማረኝ ይምረኛል ብሎ ራግባውን ክጃሎቱን መጨመር አለበት። አላህን በዚህ መልኩ መጠየቅ አለበት። በጥሩ ጥርጣሬ ይሰጠኛል ብለን ነው እንጂ ሜዳለ ነገ የሆነ ዘመድና 100 ሺህ 300 ሺህ ወይ ግማሽ ሚሊዮን ቼክ ጽፍላለሁ ና ቢል ሱብሃንአላህ ለሊቱን እንትን ሳይልልን በቃ በሳይና በጧት እርግጠኛ ሆነን እንሄዳለን። ቃሉን ሊያፈርስ የሚችል ወይም ሊሞላ የሚችል ሰው ጋር አላህ ቃል ኪዳኑን የሚሞላ ጠይቆ ማያሳፍር ጌታ እንዴት ነው በጥርጣሬ? ይሄ መሆን የለበትም ነው። ሌላኛው ዱዓ ሙስተጃብ እንዲሆን ሱጁድ ላይ ዱዓ ማብዛት፣ በሰገድን ቁጥር ሱጁድ ላይ ዱዓ ማብዛት። በጣም ምንቀርበው የተከበረው ፊታችንን ለአላህ ዝቅ ስናደርግ አላህ ከፍ ያደርገናል። አቅረቡ ማ የኩኑ ልዓብዱ ሚን ረቢህ ወሁወ ሳጅድ። አንድ የአላህ ባሪያ አላህ ዘንድ በጣም ቅርብ የሚሆነው ሱጁድ ላይ ሆኖ ነው። ፈአክሲሩ ዱዓ አሉ፣ ዱዓን አብዙ አሉ። ሌላኛው በአዛንና በኢቃማ መካከል ዱዓ ማድረግ። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም ኢዛ ናደ ልሙናዲ ሙአዚኑ ጥሪ የተጠራ ጊዜ ፉቲሃት አብዋቡ ሰማ የሰማይ በሮች ይከፋፈታሉ። ወስቱጂበ ዱዓ ዱዓም ተቀባይነት ይኖረዋል። ስለዚህ በእነዚህ ሰዓት ላይ ዱዓን ማብዛት። በሌሊቱ መጨረሻ 1/3 ሲቀር አላህ ይወርዳል። የንዚሉ ረቡና ተባረከ ወተዓላ አላህ ይወርዳል። ሂነ የብቃ ثلث الليل الآخر የመጨረሻ 1/3 ሲቀር ይወርዳል። እንዴት ወዴት አይመለከትም። ብልጥ ጮሌ አላህ ይወርዳል። ስለዚህ አላህ ምንድነው የፈለገው? ጥያቄው መን የስአሉኒ ፈውጢየሁ ማን ነው የሚጠይቀኝ የምሰጠው? መን የድዑኒ ፈአስተጂበ ለህ ማን ነው የሚለምነኝ የምቀበለው? መን የስተግፊሩኒ ፈአግፊረ ለሁ ማን ነው ማረኝ የሚለኝ የምምረው ይላል። ጮሌ ሰው በዛ ሰዓት ተነስቶ ያ ረብ እኔ ያለኝ ጥያቄ፣ ያ ረብ እኔ ሀጃ አለብኝ፣ ያ ረብ ወንጀል አግብጦኛል ምሕረት ለግሰኝ ጸናል። በዚህ መልኩ ነው። ሌላኛው ዱዓ የሚቀበልበት የጁማዓ ቀን አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሷ ላይ 12 ሰዓት አለ። ከዛ መካከል 1 ሰዓት አለች። አንድ የአላህ ባሪያ አንድን ጥያቄ ጠይቆ ያን የጠየቀውን ጥያቄ የሰጠው ቢሆን እንጂ ተብሏል። ጁማዓ ላይ በዱዓ መበረታታት፣ አላህን መለመን። ከዛ ዱዓ መጨረሻ አላህ እንዲቀበለን ዱዓችንን ስንጨርስ በነብዩ ላይ ሰለዋት ማውረድ። ዑመር ኢብኑ ኸጣብ ምን ይላሉ? አዱዓኡ መውቁፉን በይነ ሰማኢ ወልአርድ ዱዓ በሰማይና በምድር መሃል ትቆማለች። ላ የስዓዱ ሚንሁ ከእሱ ከፍ አይልም ሸይኡን ሐታ ቱሰሊ አላ ነቢይከ በነቢዩ ዓለይሂ ሰላቱ ወሰላም ላይ ምን እስክታደርግ ሰለዋት እስክታደርግ። ወኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን ወኢዛ ሰዓለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን فليستجيبوا لي وليؤمنوا بي لعلهم يرشدون. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله حق حمده أحمده سبحانه لا أحصي ثناء عليه هو كما أثنى على نفسه وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا إلى يوم الدين. أما بعد دعاء الله እንዲቀበለን የተወሰኑ ሰበቦች ምክንያቶችን ተመለከትን። ዱዓ አድርገን ለምንድን ነው አላህ ማይቀበለን? ዱዓ አላህ ከማይቀበልበት መንገድ አንደኛውና ዋነኛው ሐራም ነገሮች ላይ መዘውተር፣ ሐራምን መጠቀም፣ ሐራም መብላት፣ ሐራም መጠጣት፣ ምንጩ ሐራም የሆነ ነገርን መጠቀም፣ በሐራም ላይ ሕይወታችንን ማድረግ ዱዓችን ሙስተጃብ እንዳይሆን ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም ዘከረ ነቢዩ ሰለላሁ ዐለይሂ ወሰለም ሐለ ረጁል አንድን ሰውን ባህሪ ነብዩ ጠቀሰው። አውሱ ዩጢሉ ሰፈር ይህ ሰው መንገድ ያስረዘመ ነው። ዱዓ ሙስተጃብ ከሚሆንበት አንዱ መንገደኛ ሰው ክፍለ ሀገር ስትወጡ ሌላ ሀገር ስትሄዱ ሞኝ እንዳትሆኑ ዱዓ ብዙ ሙስተጃብ ይሆናል። መንገደኛ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ ሙስተጃብ ነው። ጾመኛው ነው የሚያደርገው ዱዓ ሙስተጃብ ነው። የተበደለ ያለቀሰ የተከፋ እጃችሁን ወደ አላህ አንሱ። አላህ ቃል ገብቷል ዳዕወቱል መዝሉሚ
ሙስተጃበቱ የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን ፋጅር ቢሆንም ተበዳይ ማንም ይሁን ማንም በተበደለው ጉዳይ ግን ጌታዬ ድረስልኝ ካለ አላህ ይቀበለዋል። የተበዳይ ማንነቱ ወንጀሉን ወዶ ሰውን አላህ ፍትህን ስለሚወድ አላህ ከካፊር ጭምር ተበድሎ ያ ረብ ካለ ይቀበላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው እንዳለቅስብን፣ እናት አባት እንዳለቅስብን፣ ጓደኞቻችን እንዳለቅስብን፣ የትዳር ባላጋሮች ባልሽ እንዳለቅስብሽ፣ ሚስት እንዳታለቅስብህ በደልን እንራቅ። አላህ ይቀበላል። መንገደኛ ዱዓን ይቀበላል አሉ በሌላ ሐዲስ ላይ። ይህ ሰው መንገደኛ ነው። አሽዓሰ አክበር ጸጉር የተንጨባረረ አቧራ የለበሰ ነው። የሙዱ የደሂ ለሰማ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል። ጌታዬ ድረስልኝ፣ ጌታዬ ድረስልኝ ይላል ጨንቆት። ወመጥዓሙሁ ሐራሙን የሚበላው ሐራም ነው። ወመሽረቡሁ ሐራሙን የሚጠጣው ሐራም ነው። ወመልበሱ ሐራሙን የሚለብሰው ሐራም ነው። ወጉዝየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ የዚህ ሰውዬ ዱዓ እንዴት ተቀባይነት ይኖረዋል አሉ። ወለድ ላይ የተዘፈቀ ሰው፣ ወለድ የሚበላ ሰው ጦርነቱ ከአላህ ጋር ነው። ወለድ የሚበላ ወለድ መብላት ከባድ ቅጣት አለው ነገ የውመል ቂያማ። የለም ቢባል አለ፣ የለም አለ ብላችሁ ስሜ እንዳታጠፉ አለ። ምሳሌ ነው። የለም ቢባል እንኳን ወለድ በልቶ አንድ ሰው ጭንቅ ብሎት በዱንያ ላይ ያ ረቢ ድረስልኝ ሲባል ዘር በላንተ ወለድ ምትበላነህ ሐራም ምትበላነህ ዱዓ ተቀባይነት አይኖረውም መባል ብቻ ከባድ ቅጣት ነው። በጭንቀት ሰዓት ዘር በላ አልሰማም መባል፣ ማንም በሌለበት ያ ረብ ስትል አንተ አትሰማም መባል ወላሂ ከባድ ነው። ለዚህ ነው አጢም መጥዓመከ አመጋገብህን ምግብን አሳምር፣ ከሐላል አድርግ። ለምን ዱዓ ሙስተጃብ ይሆናል። የመጨረሻው ዱዓችን ሌላው እንዳይቀበል የሚያደርገው መቻኮል ነው። ዱዓ ሶብር ይፈልጋል። ሙሳና ሐሩን በፊርዓውን ላይ ያደረጉት ዱዓ ከ40 ዓመት በኋላ ነው መጣው። መግቢያ ላይ ታይተናል። አላህ ወይ ወዳው ያመጣዋል ወይ በላይ መልሳል ወይ ለአኺራ ያቆየዋል። አላህ ነው የኛን የሚጠቅመንን የሚያውቀው አላህ ነው። ስለዚህ አለመቻኮል አሉ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ የዛል ዩስተጃቡ ሊልዓብድ ለአንድ የአላህ ባሪያ ዱዓ ሲያደርግ አላህ ከመቀበል አይወገድም፣ ሁሌ ይቀበላል። ማለም የድዑ ቢኢስሚን አው ቀጢዓቲ ረሂሚን በወንጀል እስካልለመነና ዝምድናን እስካልቆረጠ በወንጀል አላህ አይቀበልም። ያ ረቢ እቺ ልጅ እንደው በጣም እንዲመቻችልኝ አድርግልኝ ብላ በሐራም ብትለምን አላህ አይቀበልም። ዝምድና ልቁረጥ ብትል አላህ አይቀበልም። የዘመኑ ምስኪን ደግሞ ኳስ እየተጫወተ ወይም እየተመለከተ ያሲዝና ቁማር ምን ብሎ ቤቲንግ ያ ረቢ እንደው ዛሬን አሳካልኝ አላህ አይቀበልም። አትልፋ አላህ በሐራም አይቀበልም። ማለም የስተዕጅል እስካልተቻኮለ ድረስ አሉ። ሚቻኮል ከሆነ ዱዓ የለውም። ቂለ ያ ረሱላላህ መን እስትዕጃል መቻኮል ማለት ምንድን ነው ብለው ሰሃቦች ጠየቁ። ቃለ የቁል ቀድ ደዓውቱ ወቀድ ደዓውቱ ፈለም አራ የስተጂቡ ሊያ ዛሬም ለመንኩት ነገም ለመንኩት ሁሌ ለምናለሁ አንድም ጠብ ሲልኝ አልመለከትም ሲቀበለኝ አልመለከትም። عند ذلك በዚህ ሰዓት ወየደኡል ዱዓውን ይተዋል። ፈየስተሕሲሩ عند ذلك ወየደኡል ዱዓ ይሰላችና ዱዓን ያቆማል። ስለዚህ አለመቻኮል አላህ ነው የሚያቆም። የሚሰጠውን ለማን ምን ይገባል የሚጠቅመንን የሚጎዳንን የሚያቆማን ነው አላህ ነው።